አለው በተባለው ቀን ሰርቶ ካላስረከበ ደሞዙ ከት ይደረጋል ይፈርሳል ይሄ እንዳልኳችሁ ለህንጻ ለግንባታ ለመንገድ ስራ የሚሰራ ቃል ነው ኮሚትመንት የሚባለው ቃል ደግሞ የሚሰራ ለቤተ ክርስቲያን ለሃይማኖት ለጋብቻ እኛ የምናመልከው ጌታ የቃል ኪዳን አምላክ ነው የኮንትራክት አምላክ አይደለም የአግሪመንት አምላክም አይደለም አሁን ሁላችሁ ኑሯችሁን ስትፈትሹ ግማሹ የኮንትራክት ኑሮ ግማሹ የስምምነት የሩምየት ኑሮን ለመግፋት ቤት ተከራይቶ ለሁለት ለሶስት ያ ሩምየት ይባላል ዛሬ የምናያቸው ሙሽሮች የአግሪመንት የኮንትራክት ወይም የሩምየት ስራ አይደለም ታዲያ ምንድነው የቃል ኪዳን የኮሚትመንት ህይወት ነው ቃል ኪዳን እስከ መጨረሻ ጌታ ለዚህ ነው ቃል ይገባልን እኛ እንድንኖር እንድናመሰግን ለእመቤታችን ቃል ሲገባ መሃል ኩለኪ በርሴ አለ በራሴ ምየ ቃል ገብቼልሻለሁ ያንቺን ስም የጠራ ባንቺ የተማጸነ እንድምረው ቃል ገብቼልሻለሁ ለሁላችን ጌታ ቃል ገብቶልናል ሙሽሮቹ ለሙሽሮቹ ደግሞ ቃል ተገባብተዋል ቃል ገብተዋል ከብረዋል ጌታ እግዚአብሔርን ታቅፈው ዘውታል እሱ ያለው ልጁ ያለው ህይወት አለው እንዳለ ጌታ እነሱ መድኃኒዓለም ክርስቶስን አምነው ተማጽነው ቃል ገብተዋልና የገቡትን ቃል እግዚአብሔር ያጽናልን ዘመናቸውን የበረከት የሰላም ዘመን ያድርግልን እናንተ በቅኔውም በዝማሬውም በሁሉም አገልግሎት ያጅባችኋቸው ያመሰገናችኋቸው ሁሉ ጌታ እግዚአብሔር ይባርካችሁ ሕይወታችሁን ይጠብቅልን ለሕዝባችን ለኢትዮጵያ ለቤተክርስቲያናችን ለአገራችን ሰላምን በረከትን ያድልልን ክፉን ነገር ሁሉ ከምድራችን ያርቅልን ሰላሙን በጎን ጊዜን ሰጠን ፈቃድ ይሁንልን የአገልጋዮችን የኃይለ ገብርኤልን የወለተ ሥላሴ የገብረ መስቀልን የወለተ ጻድቅን ጋብቻ ቃል ኪዳን ይባርክልን ከመቤታችን ከቅድስት ድንግል ማርያም ጸጋ ክብር ያድለን ለዘላለሙ አሜን አቡነ ዘበሰማያት